በሜዳ ላይ ፍጥነቱ አቦ ሸማኔን የሚያስንቀው፣ በምታተኛ እግሮቹ የተጋጣሚውን መረብ የሚያናውጥ፣ የባለጋራውን ግብ ያንኳኳ፣ ለግብ ጠባቂዎች ጭንቀት የሆነው፣ ከአስከፊ ደህንነት ተነስቶ የሰር ማዕረግነትን እስከ ማግኘት የደረሰው፣ ከእግር ኳስ ባለፈ የራፕ ሙዚቃ አድናቂ እንደሆነ የሚነገርለት የቀድሞ የማንቸስተር ዩናይትድ አጥቂ አሁን ላይ የእንግሊዝ ብሔራዊ ቡድንና የአስቶን ቪላ የፊት መስመር ተጫዋች ሆነው ማርከስ ራሽፎርድ። ይህ ሁሉ እንዴት ተጀመረ? ይህ አስደናቂ ተስጦስ ከየት መጣ? ከማንቸስተር ጎዳናዎች እስከ ዓለም አቀፍ የእግር ኳስ ኮከብነት ያለው ጉዞስ ምን ይመስላል? ዛሬ የምንመረምረው ስለ አንድ የእግር ኳስ ተጫዋች ብቻ አይደለም፣ ስለ ጽናት፣ ስለ ተስፋ እንዲሁም ስለ አንድነት ኃይል ነው። ይህ የማርከስ ራሽፎርድ የህይወት ታሪክ ነው። እንደ አውሮፓውያን አቆጣጠር መስከረም 31 ቀን 1997 ዓ.ም በእንግሊዟ ማንቸስተር ተወለደ። የልጅነት ጊዜውም በደቡብ ማንቸስተር ፎሎፊልድ፣ ዊኒንግተን እና ዊንተንሻው በተባሉ አካባቢዎች እየተዘዋወረ አሳልፏል። ወላጅ አባቱ ሮበርት ራሽፎርድ ከጃማይካ የዘር ግንድ የተመዘዘ ሲሆን እናቱ ሜላኒ ራሽፎርድ የካሪቢያን ደሴቶች ከሆነችው ኪቲቲያን ደሴት የዘር ሐረጓ ይመዘዛል። ራሽፎርድ ከዝቅተኛ መደብ ከሆነው የሰራተኛ ቤተሰብ የተገኘ ሲሆን ይህም ህይወትን አልጋ ባልጋ እንዳትሆንለት አድርጎበታል። በቤተሰቡም ራሽ ሁለት ወንድሞችና ሁለት እህቶች ነበሩት። ታዲያ ከወንድሞቹና ከአካባቢው ታዳጊዎች ጋር በጎዳና ላይ ኳስ መጫወትን የሚያዘወትረው ታዳጊ የኳስ ፍቅሩ በልጅነቱ እንደተጠናወተው ይነገራል። ይሁን እንጂ ቤተሰቡን የማስተዳደሩ ኃላፊነት በእናትየው ሜላኒ ማይነር ትከሻ ላይ ስለወደቀ ታታሪዋ እናትም ልጆቿን መመገብ ነበረባትና በቀን ውስጥ እስከ 3 ስራ በመስራት ታኖራቸው ነበር። ይህች ጀግና ሴት አንዳንድ ጊዜም ለልጆቿ በቂ ምግብ ማግኘት ካልቻለች እሷ ምግብ ዘላ እነሱ እንደምታበላ ራሱ ራሽፎርድ በአንድ ወቅት ላይ ተናግሮ ነበር። ታዳጊው ራሽፎርድ ከልጅነቱ ጀምሮ የትውልድ ከተማው ዝነኛ ክለብ የሆነው የማንቸስተር ዩናይትድ ደጋፊ ነበር። ይሁን እንጂ ቤተሰቡ በከተማዋ ኃያላን ክለቦች ማንቸስተር ዩናይትድ እና ሲቲ የተከፋፈለ ቀንደኛ የደጋፊነት ባህል ነበረበትና ግማሹ ዩናይትድን ሲደግፍ፣ ግማሹ ደግሞ የሲቲ ደጋፊ ነበር። ቀኑ ደርሶ ታላቁ የማንቼኒያን ደርቢ ሲደረግ ራሽና ቤተሰቡ በሁለቱ የከተማዋ ኃያላን ክለብ ማሊያ ደምቀው በፍጹም ሰላማዊ የባላንጣነት ስሜት በአንድ ላይ ጨዋታዎችን ይታደማሉ። ራሽፎርድና የእግር ኳስ ሕይወት የተገናኙት እዚህ ጋር ነበር። እንደ አውሮፓውያን አቆጣጠር በ1998 ዓ.ም ራሽፎርድ አሽተን ኦሜርስ የተባለ ትምህርት ቤት እየተማረ በነበረበት ጊዜ ዩናይትዶች የአካዳሚ ሰልጣኞቻቸውን ወደ ካሪንግተን ማሰልጠኛ ያመጣሉ። ይህ ደግሞ ራሽፎርድ ለሚማርበት ትምህርት ቤት እጅጉኑ ቅርብ የመለማመጃ ቦታም ነበር። ታዲያ ቀድሞውኑ በቀያይ ሰይጣናቱ ፍቅር የተለከፈው ታዳጊው ራሽፎርድ በካሪንግተን መለማመጃ ሜዳ የዩናይትድ ታዳጊ ተስፈኞችን ልምምድ መመልከት ይጀምራል። ይህም ወደ ልቡ መሻት እንዲደረደር፣ ወደ ኳስ ፍቅሩ ቀልቡ እንዲሳብ አደረገው። ራሽፎርድም በ5 ዓመቱ ፍሌቸር ሞስ ሬንጀርስ ለተባለ አማተር አካዳሚ በግብ ጠባቂነት ቦታ በመጫወት የእግር ኳስ ሕይወቱን ጀመረ። በጊዜውም ግብ ጠባቂ እንዲሆን ትልቅ ተጽዕኖ ያደረጉበት የቀድሞ የዩናይትዱ ግብ ጠባቂ ቲም ሃዋርድ ነበር። ነገር ግን ራሽፎርድ በሜዳ ላይ ሲጫወት የተመለከተው የፍሌቸር ሞስ ሬንጀርስ አካዳሚ የልማት ኦፊሰር የሆነው ዴቭ ሆርክስ በራሽፎርድ ድንቅ ችሎታና ፍጥነት ከሌሎች እኩዮቹ እጅጉን እንደሚለይ ይገነዘባል። በመቀጠልም አንድ ወርቃማ ዕድል የራሽፎርድን ቤት ያንኳኳል። ነገሩ እንዲህ ነው። ከተለያዩ 15 ክለቦች የተውጣጡ የመልማዮች ቡድን በተገኙበት በተደረገ የቶርናመንት ውድድር ላይ ራሽፎርድ እንደ ኮከብ አብረቅራቂ ችሎታውን አሳየ። በራሽፎርድ ድንቅ ችሎታ የተማረኩት ታላላቆቹ የእንግሊዝ ክለቦች በልጁ ላይ ፍላጎታቸውን ማሳየት ጀመሩ። በዚህ ቅድምድምም የመርሲሳይዶቹን ኤቨርተን እና ሊቨርፑልን የቀደማቸው አልነበረም። ይሁን እንጂ ራሽፎርድ በማንቸስተር ሲቲ አካዳሚ ለሳምንታት ከሰለጠነ በኋላ የሚወደው ክለብ ዩናይትድ ባላንጣ ሆኖ ማደጉን ፈጽሞ አልወደደውም። እንደውም ዩናይትድ እንደከዳ ነበር የተሰማው። ታዲያ የፈጠነ ሐሳቡን የቀየረው ራሽፎርድ ውሃ ሰማያዎቹን ተሰናብቶ ዝነኛውን ማንቸስተር ዩናይትድን በመቀላቀል ወደ ካሪንግተንና ወደ ህልሙ አመራ። ለዚህ በሳል ውሳኔው የወንድሞቹ ድጋፍ ከፍተኛ ነበር።
በጊዜውም የማንቸስተር ዩናይትድ ታዳጊ ቡድን አሰልጣኝ የሆነው ፖል ማግነስ የታዳጊው ተስፈኛነት በሚገባ ገብቶት ነበርና ራሽፎርድን ለመቀበል ጥያቄውን አቀረበለት። ራሽም የቀያይ ሰይጣኖቹን አካዳሚ ካሪንግተንን ተቀላቀለ። አሁን ራሽፎርድ በካሪንግተን ስልጠናውን ጀምሯል። ቢሆንም ግን ከጥቂት ጊዜያት በኋላ ራሽፎርድ ከስልጠና ቦታ መቅረቱን ያዘወትራል። ምክንያቱ ደግሞ እናቱና ወንድሞቹ ስራ ስለሚሆኑ ራሽፎርድ ወደ መለማመጃ ቦታ መምጣት አለመቻሉ ነበር። በጊዜውም የነበሩት የዩናይትድ አካዳሚ አሰልጣኞች አውጥተው ካወረዱ በኋላ ራሽን በታታሪነቱ ይወዱት ነበርና ያላሰበውን ሲሳይ ሰጡት። ሹፌር መድበውለት ከቤት ወደ መለማመጃ ሜዳ እንዲመጣ የማይረሳ ውለታንም ዋሉለት። በ11 ዓመቱም ለማንቸስተር ዩናይትድ ታዳጊ በመመረጥ የትምህርት ቤቶች ስኮላር ቶርናመንት ላይ እንዲጫወት ተመረጠ። ታዲያ አብዛኛውን ጊዜ 12 እና ከዛ በላይ እድሜ ያላቸው ተጫዋቾች በሚመረጡበት ቡድን የተካተተ በእድሜ ትንሹ ተጫዋች ለመሆንም በቃ። በጊዜውም በአካዳሚው ከሱ በ4 ዓመት ልምድ ከፍ ከሚሉት ከፖል ፖግባ፣ ጄሲ ሊንጋርድ እና ራቨል ሞሪሰን ጋር የመጫወት እድልን አገኘ። ይህም የታዳጊውን ችሎታ እጅጉኑ እንዲሻሻል ረዳው። በፈጣን ለውጥ እየገሰገሰ የሚገኘው ታዳጊ በ2012 የማንቸስተር ዩናይትድ አንደር 15 አካዳሚን ተቀላቀለ። በዛው ዓመት በተደረገ የቶርናመንት ውድድር ላይ ከ23 ክለቦች ክለቡ ዩናይትድ ሁለተኛ ሆኖ ማጠናቀቀ። ታዲያ ራሽፎርድ በዚህ ስኳድ ውስጥ ወሳኝ ሚናን በመጫወት የአሰልጣኞቹን ልብ ማቅለጥ ጀመረ። በ2014 ራሽፎርድ በልጅነቱ ለመጀመሪያ ጊዜ ለሕዝብ ተዋወቀ። ተነባቢው የእንግሊዝ ስፖርት ጋዜጣ ዘ ጋርዲያን የማንቸስተር ዩናይትድ ቀጣይ ትውልድ ምርጥ ተስፈኛ ተጫዋች በማለት ታዳጊውን የፊት ለፊት ሽፋኑ ላይ አወጣው። በ2013-14 የውድድር ዓመት ማርክስ ራሽፎርድ በ16 ዓመቱ በዴቪድ ሞይስ ጥሪ የዩናይትድ ዋና ስኳድን ለልምምድ ተቀላቀለ። ነገር ግን ታዳጊው ተስፈኛ የመጀመሪያዎቹ የልምምድ ጊዜያት አሰልቺና ዋጋ ቢስ መስሎት ነበርና ቢሆንም ግን ከቆይታዎች በኋላ ራሽፎርድ ስኳዱን የተለማመደ ሲመጣ ችሎታውን በማሳየት በልምምድ ሜዳዎች ማስደመም ጀመረ። በአሰልጣኞቹ ዘንድም ፈጣኑ ተጫዋች ራሽፎርድ የአቡ ሸማኔ ተምሳሌት ተደርጎ መወሰድ ይጀምራል። እንደ አውሮፓውያን አቆጣጠር በ2015 በወቅቱ የዩናይትድ ከ19 ዓመት በታች አሰልጣኝ ሆነው ኒክ ቡት ራሽፎርድ በዩኤፋ ዩዝ ሊግ የክለቦች ግጥሚያ ላይ ለቡድኑ ባሳየው ብቃት ቀልቡ መሳብ ጀመረ። ታዲያ አጋጣሚ አቃጣሪ ናትና በዩናይትድ ከ18 ዓመት በታች ቡድን ተመራጭ አጥቂ ሆነው ዲሜትሪ ሜሽል የተባለው ተጫዋች ጉዳት ይገጥመውና ራሽፎርድ የመሰለፍ ዕድልን ያገኛል። እናም በእንግሊዝ ከ18 ዓመት በታች ፕሪሚየር ሊግ ላይ በ11 ጨዋታዎች 6 ጎሎችን እንዲሁም በወጣቶች ሊግ 3 ጎሎችን በማስቆጠር የአሰልጣኙ ቁጥር 1 ተመራጭ በመሆን የራሱን የስኬት ዓመት ይጀምራል። በዛው ዓመት የክለቡ ምርጥ ተጫዋችና አምበል ተብሎ የድንቅ ጫማ ተሸላሚም ሆነ። ራሽፎርድ ለመጀመሪያ ጊዜ ህዳር 21 ቀን በሉዊስ ቫን ጋል አሰልጣኝነት ዘመን ዋናውን የዩናይትድ ስብስብ ተቀላቀለ። በፕሪሚየር ሊጉም ከዋትፎርድ ጋር በነበረው የመጀመሪያ ጨዋታ ላይ በተቀያሪ ወንበር ላይ ለመጀመሪያ ጊዜ ለደጋፊዎች ታየ። በጨዋታውም ማንቸስተር ዩናይትድ 2-1 በሆነ ውጤት ዋትፎርድን ያሸንፋል። የጊዜው የዩናይትድ አሰልጣኝ እንዲጀምር ተመረጠ። እናም በሁለተኛው አጋማሽ ላይ 2 ጎሎችን በማስቆጠር 5-1 በሆነ ውጤት ዩናይትድ ጨዋታውን ማሸነፍ ቻለ። እነዚህ የራሽፎርድ ግቦችም ቀደም ሲል በጆርጅ ቤስት እንዲሁም ኋላ ላይ በሜሲን ግሪንውድ ተይዞ የነበረውን በአውሮፓ ውድድር መድረኮች ላይ ግብ ያስቆጠረ በእድሜ ትንሹ የማንቸስተር ዩናይትድ ተጫዋች በመባል በመጀመሪያ የአውሮፓ መድረክ ጨዋታው ላይ ታሪክን እንዲሰራ አድርጎታል። ራሽፎርድ የመጀመሪያ የፕሪሚየር ሊግ ጨዋታውን ከ3 ቀናት በኋላ ከአርሰናል ጋር ያደርጋል። በኦልድ ትራፎርድ በነበረው ጨዋታም ዩናይትድ አርሰናልን 3-2 ሲያሸንፍ ራሽ 2 ጎሎችን አስቆጥሮ 1 አሲስት ማድረግ ቻለ። በፕሪሚየር ሊጉም ፌዴሪኮ ማቼዳና ዳንኤል ቤክን ተከትሎ 3ኛው ወጣት ጎል አስቆጣሪም አድርጎታል። እንደ አውሮፓውያን አቆጣጠር ማርች 20 ቀን 2016 ራሽፎርድ በማንቼኒያን ደርቢ ብቸኛውን ጎል በማስቆጠር ታሪክ መስራቱን ቀጠለ። ይህም ቡድኑ ከ2012 ጀምሮ ከሜዳ ውጪ ማንቸስተር ሲቲን ሲያሸንፍ ራሽፎርድም ገና በ18 ዓመት ከ141 ቀን በፕሪሚየር ሊግ ዘመኑ ትንሹ ጎል አግቢ ሆኖ የዋይኒ ሩኒን ሪከርድ በአንድ ዓመት አሻሽሎታል። በየካቲት ወር ለመጀመሪያ ጊዜ ቢጫወትም በ18 ጨዋታዎች 8 ጎሎችን በማስቆጠር የውድድር ዘመኑን ያጠናቀቀው ራሽፎርድ የጃሚ ሜርፊን የዓመቱን ምርጥ ወጣት ተጫዋች አሸናፊ በዛው ዓመት ሊሆን ችሏል።
በሜይ 30 ራሽፎርድ ከዩናይትድ ጋር በሳምንት 20,000 ፓውንድ የሚያወጣውን አዲስ ኮንትራት ተፈራረመ። ከዚያን ጊዜ ጀምሮ ራሽፎርድ በፍጥነት ወደ ኮከብነት አደገ። በሚያስደንቅ ፍጥነቱ፣ በቴክኒኩና ጎል በማስቆጠር ችሎታው የብዙዎችንም ልብ አሸነፈ። በማንቸስተር ዩናይትድ ቁልፍ ተጫዋች በመሆን ቡድኑ ብዙ ድሎችንም አስመዘገበ። እንዲህ እያለ በማንቸስተር ጎዳናዎች የጀመረው የታዳጊው እግር ኳስ ሕይወት በስኬት ላይ ስኬት፣ በካባ ላይ ካባ ደርቦለታል። ከነዚህ ስኬቶቹ መሃል አንድ የኤፍኤ ካፕ፣ 2 የሊግ ካፕ፣ አንድ የኤፍኤ ኮሚኒቲ ሺልድን ጨምሮ የዩሮፓ ሊግ ዋንጫዎችን ከሚወደው ክለብ ዩናይትድ ጋር ሊያሳካ ችሏል። እንዲሁም በግል ደረጃ የፒኤፍኤ ወጣት ምርጥ ተጫዋች፣ የእግር ኳስ ጸሐፊዎች የዓመቱ ምርጥ ወጣት ተጫዋች እንዲሁም የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋችን አንድ ጊዜ ያሸነፈ ሲሆን በተለያዩ የውድድር ዓመታት ለቡድኑ ከፍተኛ ጎል አስቆጣሪ በመሆንም ስሙ በክብር ተመዝግቧል። ከነዚህ የእግር ኳስ ስኬቶቹ በተጨማሪ ማርከስ ራሽፎርድ ከሜዳ ውጪ ባደረገው ማህበራዊ ተሳትፎም ከፍተኛ እውቅናን አትርፏል። በተለይም በኮቪድ-19 ወረርሽኝ ወቅት ለተቸገሩ ሕፃናት የምግብ ድጋፍ እንዲደረግ በመንግስት ላይ ጫና በመፍጠር ያደረገው ጥረት እጅግ የሚደነቅ ነበር። ለዚህ ተግባሩ በርካታ ሽልማቶችንና እውቅናዎችንም አግኝቷል። በአጠቃላይ ማርከስ ራሽፎርድ በወጣትነት እድሜው በርካታ ስኬቶችን ያስመዘገበ ተጫዋች ሲሆን ወደፊትም ብዙ የሚጠበቅበት ኮከብ ነው። በሜይ 2022 ራሽፎርድ ከልጅነት የሃይስኩል ፍቅረኛው ሉሺያ ሉዊ ጋር አብሮ መኖር እንደጀመሩ አሳውቆ ነበር። ሆኖም ግን በመሃላቸው ንፋስ ገባና በጁን 2023 ከብዙ ንትርኮች በኋላ መለያየታቸው ይፋ ሆኗል። ራሽፎርድ የክርስትና እምነት ተከታይ ሲሆን በእግዚአብሔር ላይ ያለን እምነት የሚታየው በእኛ በሰዎች ነው ይላል። ራሽም ባገኛቸው ታላላቅ መድረኮች ላይ ስለሚወዳት እናቱ ተናግሮም አይጠግብም። አሁን ያሉትን ራሽፎርድ የገነባችው ጀግናዋ እናቴ ናት ሲልም በተደጋጋሚ ይደመጣል። ራሽም ይቀጥላል። እናታችን እርስ በርሳችን እንድንከባበርና እንድንዋደድ የፊት አውራሪነቱን ሚና ትወስዳለች ሲል ውድ እናቱን ያመሰግናታል። በፕሌይስቴሽን ጌም ፍቅር የተለከፈው ራሽፎርድ አብዛኛውን የእረፍት ጊዜውን ፕሌይስቴሽን በመጫወትና የጌንግስተር ራፕ ሙዚቃዎችን በማዳመጥ እንደሚያሳልፍ ይናገራል። ለእንግሊዛዊው ራፐር ዴቭም የላቀ አድናቆት አለው። ከዛም አለፍ ሲል ራሽፎርድ ለውሾች ጥልቅ ፍቅር እንዳለውም ይነገራል። እንደውም በ2018 የግል ጠባቂ የሆነውን ኬን ኮርሶ የተባለውን ውድ የውሻ ዝርያ የግሉ በማድረግ ለውሻ ያለውን ቦታ አሳይቷል። ይህ እንግሊዛዊ ኮከብ ለሀገሩ በተለያዩ የእግር ኳስ መድረኮች ላይ ተሳትፎ ትልልቅ ስኬቶችን ያሳካ ሲሆን አሁን ላይ ለእንግሊዙ ክለብ አስቶን ቪላ በመጫወት ላይ ይገኛል። በስተመጨረሻም ስለ ወጣቱ ኮከብ ተጫዋች ብዙ ማለት እንደሚቻል እየገለጽን ለዛሬ በወፍ በረር ይዘላችሁ የመጣነውን የማርከስ ራሽፎርድ የህይወት ታሪክ ይህን ይመስል ነበር። መሰናዷችን እንዴት አገኛችሁት? ሐሳብ አስተያየቱን እንዲሁም በቀጣይ እንዲሰራሉት የሚፈልጉትን ተጫዋች ታሪክ ኮመንት ሴክሽን ላይ ያስቀምጡልን፣ እናነበዋለን። ቪዲዮ ከተመቻችሁ ከዋክብቶቹን ሰብስክራይብ እንዲሁን ቪዲዮን ሼር በማድረግ ቤተሰባችንን እናብዛ። ሻሎም